ቀጣቱ ከተሙ ጋር ነው የሚፈልገው። አቤት ሰማ ምን ማለት ነው? ሆቴልን ቤት ናደርሽው መቼም ሞቷን የምጠብቅ ሴት ላይ ቀንቅሽ አይደለም አይደል? ሰሚያልሽ ሂዳ ስላመመሽ በጣም አዝናለሁ። ግን ደግሞ ተመስገን እንዲከባከብሽ ብለሽ ሆን ብለሽ የምታደርጊ ነገር ያስታውቃል። በጣም ያስጠላልሽ፣ ይደብራል። ትሁት ለምን እንደዚህ ታያለሽ? እኔ እኮ ተሙዬ እንዲንከባከበኝ ብዬ ምንም ነገር አድርጌ አላውቅም። ተመስገን ነው እንኳን በዛ። ለምንድን ነው በዛ መጣ ማያንሱ ገላሻት ደግሞ እንደማያውቀውሽ? ተሙ እኔ ነኝ የላኳት ለትሁት ብላት እኮ ትናደድብኛለች። ከዛ ደግሞ ከዚህ ቤት ውጭ ብላ ታባረኛለች። ሊዲያ ህፃናቸው ምንድን ነው ጥፋታቸው ማልቀስ? ድጋሚ ወደዛ አስቀያሚና ብቸኝ ቤት የተሞላበት ቤት እመለሳለሁ። የማብደው የምስቀው እኮ ነገ እንደምሞት እያወቅኩኝ ለመደሰት ነው። ያለሽበትን እያወቅኩ እንደዚህ ነገር ነበረች። ግን ደግሞ አንቺ ማጠፍ ተቻልኩ። ከሰማይ ማጣት ልጅ ናት። ወጣ የሆነ ነገር ብትሆንስ? እሺ አታልቅሽ። ደግሞ ትሁት ያታቅም ነገር ተሳስተሽ ማለት ነው። ከሰማች ትልቅ ጦርነት ነው የሚፈጠረው። አርገድሻል ትሁቴ ግን ከፍቷታል። እሷን ሲከፋት ደግሞ በደንብ ነው የምታስታውቀው። እዚህ ድረስ ነገር ጠየቀችኝ። ራሷ ትሁት ናት። የእውነትን ነው አባዬ? ቆይ እንዴት እንደዛ አደረገች? የትሁቴን ልብ ታውቂ የለ? በቃ አዝናላት ነው። ግን አባዬ ደህና አይደለችም። እስቲ አንተ አዋራት። ተመስገን ደግሞ እያደረገ ያለው ነገር ደስ አይልም። እኔ ሁለቱም አዋራቸዋለሁ። ትንሽ ፕሮግራም አለች መጣ። አመሰግናለሁ። እኔ ትንሽ በቃ አይደብራቸው አልቆይም። እሺ ቀጠሮ ከማን ጋር ቢሆን እንደዚህ ያማረብሽ? ለአንቺ የምትነግርሽ። ቆይ አንቺ ማን ነሽ? ማያ ታይ ለምን የምትሄጂበትን አትናገሪው? ተውኝ፣ ስመጣ እነግርሃለሁ። የኔ ልጅ እንዲያምሮብሽማ ከባልሽ ጋር ነው መሄድ ያለብሽ። አባዬ መች ተጋቡ? ትሁት ተመስገንን አስቀናቸው። ቀጠሮ አለኝ በማለት ሽር ብላ ለብሳ ዘንጣ ከቤት ወጣች። የት ነው የምትሄጂው ሲሏት እኔ ብቻዬን ነው መሄድ የምፈልገው፣ ስለዚህ አጠር ቀጠን ያለች ቀጠሮ ስላለችኝ ደርሼ የመጣው በማለት ከቤት ትወጣለች። ታዲያ ተመስገንም ይህ እንዴት ሊሆን ይችላል እንዴት አትነግረኝም ሲላትም አይ አልነግረህም፣ ስመለስ እነግርሃለሁ በማለትም ትታው ትሄዳለች። ታዲያ ተመስገን ከኋላዋ ሲከተላትም ነበር። እሷ ግን ቤተሰብ ልታገኝ ነበር እየወጣችው። ስልክም ታወራለች። ተመስገን እየተከተለኝ ነው ትላለች። ታዲያ አንድ ካፌ ገብታ ቁጭ ብላ እየጠበቀችውም እያለ እንግዲህ ተመስገን ገብቷል ማለት ነው። ገብቶን ቁጭ ይላል። ደግሞ አንተ ምን አመጣ ትላለች። እንዳላየች ሆነ ማለት ነው። እሷ ግን ተመስገን በአለባበስ ይቀናል አይቀናም በማለት የተመስገንን ሁኔታ ለማየት እንጂ ምንም ቀጠሮ ኖሯት አልነበረም ከቤት የወጣችው። ነገር ግን ዘንጬ ስወጣ ምናልባት እስኪ ተመስገን ወደ እኔ ይመጣል በማለትም እንግዲህ የእሱን ሁኔታ ለማየት ነው ማለት ነው። ታዲያ እንግዲህ እንዲዘንጠሽማ ተባልሽ ጋር ነው መሄድ ያለብሽም ሲላትም አባባ እንግዲህ ሊዲያ መች ተጋቡና ነው ትላለች። ታዲያ ሊያ በጣም ተናዳ እንግዲህ ሊያና የሊዲያ ፍጥጫ እንዳይቀጠለ ነው ማለት ነው። ታዲያ በጣም ተናዳም እንግዲህ ባይጋቡም ወደፊት ይጋባሉ፣ በቅርብ ቀን ይጋባሉ ስትልም መልሳላታለች ማለት ነው። ታዲያ ትሁትም የኔ ትንሽዬ አንቺ ዝም በይ በማለትም ትሄዳለች። ታዲያ የካሌብ እናት ግን ሊዲያን እየጠረጠረቻት ትገኛለች። እኔ አሟታል ስለተባለ ነው እንጂ ያመንኳት አይኗ ላይ ግን የሆነ ሌብነት ወይም ደግሞ የሆነ ተንኮል እንዳለባት ይታየኛል ስትልም ነበር። ግን ይህንን ማንም ሊቀበላት አልቻለም። ታዲያ ሊዲያም ድንገት ተነስታ ተሙ የት ሄደ? ሐኪም ቤት እኮ ሊወስደኝ ቀጠሮ ነበረን ትላለች። ወይ እረስቶት እኮ ይሆናል እሱ ሄደው እረስቶት ነው የሚሆነው። ስለዚህ እረስቶት ይሆናል ከኔ ጋር መሄድ እንችላለን ስትላትም ነበር። ታዲያ ትሁት ተመስገን ረስቶ ከሆነ አንድ ቀጠሮ ካለሽማ ነይ ከኔ ጋር እንሄድ ስትላትም ከአንቺ ጋር ልሄድም ከተሙ ጋር ነው መሄድ ፈልገው ትላታለች። እንዴ ለምንድን ነው ከኔ ጋር የማትሄጂው? ለማንኛውም በህመም ምክንያት ስላመመሽ በጣም አዝናለሁ። በህመም ምክንያት ግን እያመካኘሽ ተመስገን ላንቺ እንዲያዝንልሽና እንደባብልሽ የምታደርጊው ነገር በጣም ነው የሚያስጠላብሽ፣ ብታቆም ይሻላል ትላታለች። ታዲያ ሊዲያ ምን ማለት ፈልገሽ ነው ስትላትም እኔ ከተሙ ጋር መሄድ ከፈለግኩ ትላታለች። ለማንኛውም ስሙ ተሙ ሳይሆን ተመስገን ነው ትላታለች። ያንቺ ደግሞ ከፋ ወይም ያንቺ በዛ ስትላትም ትሁት እንግዲህ ቤት ክብላ ለምን አይበዛም ይብዛ በማለትም ትታት ትሄዳለች። እንግዲህ ሊዲያ ሊያ መምጣት በጣም አበሳጭታታል ማለት ነው። ሊያን አላቃትም ትላለች። ሊያ ደግሞ የሆነ ቦታ አውቃታለሁ ግን የት እንደማውቃት መለየት አልቻልኩም እንጂ ለምን መወሰን እንደከበደኝ አላቅም። ስለዚህ ያ ነው እንጂ የከበደኝ። ለማንኛውም ይች ልጅ በደንብ ነው የማውቃትም በማለትም ሊዲያን አቃ እንደምታውቃት ትነግራታለች። ታዲያ በባለፈው አልሳካ ሲላት በባለፈው ሱቅ የላከቻት በማታ ልታሳግታት ነበር። ነገር ግን ተመስገን ከወዲህ ደርሶላት ወደ ቤት ይዟት መጥተዋል። ምንም ሳይገጥማት ማለት ነው። እንግዲህ
ሊዲያን ልታሳግታት የምትችለው ሊዲያ ሚስጥር እንዳታወጣና ሴራዋ እንዳይቀልጥባት ስለምትፈልግ ሊዲያን ማሳገት ትፈልጋለች ማለት ነው። ታዲያ ለካርድኔ እንደላኳት እንዳትናገሪ ለእህትሽ ስትላትም ነበር። ለምንድን ነው የማልነግራት ስትላትም ትናደዳለች። እኔ እንደላኳ ስላወቅኩት ስለምትናደድ አንቺ እንዳትናገሪ ስትላትም ለአንቺ ስል ሳይሆን እህቴ እንዳትናደድ ስል አልናገርብሽም ትላታለች። በጣም ጥሩ ጎበዝ ትልና ትሄዳለች። ታዲያ ተመስገን መጥቶም ሲጠይቃት ምንድን ነው ሲላት ለምንድን ነው በጨለማ እየወጣሽው ሲላትም ከኋላ የሆነ ሰው እየተከተለኝ ነበር። ከቤት የወጣው ደግሞ ሊዲያ ልካኝ ነው። ሱቅ ካርድ አምጪልኝ፣ ቱቴ ራሷን አሟታል። እኔም ደግሞ እንደ ቀኑ አሟኝ ልወድቅ እችላለሁ። ስለዚህ አንቺ አምጪልኝ ስትለኝ ወጣሁ ትለዋለች። ይህንን ለማንኛውም ለትሁት እንዳትነግሪያት ሲላትም ነበር። ለምን ሲላት ስትለው ትሁቴ በጣም ስለምትናደድ ይህ እንዳትነግሪያት፣ እኔ ግን ሊዲያ አወራታለሁ ሲላትም ነበር። አይ ተመስገን ጥሩ ላይ ነህ፣ ነገር ግን ይህ የምታደርገው ሁላ ጥሩ አይደለም። ለማንኛውም እሺ አልናገርብህም ትለዋለች። ታዲያ ሊዲያ በተመስገን ራሱ ቂም ይዛበታለች። ታዲያ እየተንቆራጠጠች እያለች ሊዲያ አባባ የካሌብ አባት ይመጣሉ። እንግዲህ ምንድን ነው ጨንቆች ነው ወይ ደብሮች ነው ወይ ስሏትም ደብሮኝ አይደለም፣ ነገር ግን ተመስገን የሚያደርገው ሁሉ ልክ አይደለም። ትሁቴ ደግሞ ደህና አይደለችም። ግን ተመስገንና ትሁት ደህና ናቸው ወይ ትለዋለች። ደህና ናቸው ሲላትም ነበር። ግን እኔ አይመስለኝም፣ ትሁቴ ደስተኛ አይደለችም። ደስተኛ ስትሆን እኮ ትሁቴን በደንብ ነው ማቃት። ሲከፋትና ደስተኛ ስትሆን በደንብ ነው ለይቼ የማቃት። ግን አሁን ላይ ደስተኛ አትመስልም። ስለዚህ ምንድን ነው ችግሩ? ለማንኛውም አንተ አውራት ስትለው ሁለቱንም አወራቸዋለሁ ይላታል። ለማንኛውም ይሄ ነገር ለአንቺ አያሳስብሽም ሲላትም ነበር የካሌብ አባት። አይ ተመስገን የሚያደርገው ነገር ደግሞ ጥሩ አይደለም ስትልም ነበር ማለት ነው። ታዲያ ተመስገንም እሷ ናት ካርድ ላከች ስትለው ሊዲያን ተመጣች ጀምሮ እንዳልወደድሻትና እንደጠላሻት አውቃለሁ። ስለዚህ በእሷ ማሳብ ፈልገሽ ከሆነ አላቅም እንጂ እሷ ይሄን አታደርግም ሲላትም ነበር ማለት ነው። ታዲያ ሊዲያም እኔ እንደዛ እያልኩ አይደለም፣ ነገር ግን አንተ እኔን ካላመንከኝ እሷን ሄደህ መጠየቅ ትችላለህ ሲላትም ሄዶ እንግዲህ ሲጠይቃት ነበረ። እኔ ነኝ የላኳት፣ አዎ ግን እኔ ብልካትም ታዲያ ለምንድን ነው እንዳላወቀ ሆነች ተኛ ጋር ዝም ያልሽ የነበረው ሲላትም አይ ከነገርኳችሁ ትሁቴ በጣም እኔን ስለማትወደኝ ትሁቴ በጣም ትቆጣኛለች ና ለትሁቴ ትናደዳለች ብዬ ነው። ስለዚህ ደግሞ እዚህ ቤት እንደዚህ አትቅበጪ ይላታል ማለት ነው። እየጨፈረች ነበር ያገኛት። እኔ እኮ የምጨፍረው ለመቅበጥ ምናምን ሳይሆን አንደኛ ነገ ተነገ ወዲያ ለመሞት ብዬ እስከዛው ድረስ ለወለችኝ እድሜ ደስተኛ ልሁን ብዬ ነው ትለዋለች። ታዲያ ስትለው ተመስገን ይቅርታ በጣም በዚህ ሰዓት ይህንን ነገር መናገር አልነበረብኝም፣ በጣም አጥፍቻለሁ፣ ይቅርታም ሲላት አይተናል ማለት ነው። ታዲያ እንግዲህ ሊዲያም በቃ እሺ ይቅርታ ታረግልኝ እኔም ይቅርታ ስላስከፋው ነገር ትለዋለች ማለት ነው። ታዲያ እንግዲህ ሊዲያም ቤት ተቀምጣ ቁጭ ብላ እየጠበቀች ነበረ ማለት ነው። እሷ ቀጠሮ አለኝ ያለችው ከተመስገን ጋር ወክ ለማድረግ ለመውጣት እና ከተመስገን ተለማምዳ ከተመስገን ጋር በደካማ ጎን ገብታ እንግዲህ ተለሳልሳ የራሷ ለማድረግ ነው ማለት ነው። እሷ የምንም የደም ካንሰር የለባትም ማለት ነው። ምክንያቱም ከዚህ ቤት ስትናገር ሰምተናል። ታዲያ ትሁቴም ደግሞ ከዚህ ቤት ካፌ ላይ ተገናኝተው በልብስ ባለባበሷ ስላነቆረቻት አሁን ዛሬ ዘነጥኩ ብላ እንግዲህ ዘንጣ ወጥታለች ማለት ነው። ታዲያ ተመስገንም ተከትሏ ሄዶ አብረው አግኝቷት ተመልሰው መጥተዋል ማለት ነው። የምትቀጠረችው ሰው ሳታገኝ ተመልሳለች። ምክንያቱም የቀጠረችው ሰው የለም ማለት ነው። ታዲያ ይህን ካደረጉ በኋላ እንግዲህ ተመስገንና ትሁት ወደ ቤታቸው ተያይዘው እየመጡ እያለ ሊያ ከቤቱ ወጥታለች ማለት ነው። ሊያ ከቤት ስትወጣ በሌላ በኩል እንግዲህ ቲና ከሀገር እንደወጣች ደብዳቤ ልካለች ማለት ነው ለነ ካሌብ እና ደብዳቤውን ትሁት ስታነበው ነበር ማለት ነው። ታዲያ ትሁት ቲናን የሚከታተላት እንግዲህ ድራማውን የሚሰራባት ወንድም ወይም ደግሞ የባሏ ወንድም ማለት ነው ሲከታተላት ነበር ማለት ነው። ቲናንም የራሴ የወንድሜንም ገንዘብ የራሴ ያደርጋለሁ እያለም ሲከታተል ነበር ማለት ነው። ታዲያ ያንን ተመስገን ቲና ጠፍታለች፣ ቲና ከሀገር ወጣች ብሎ ለተመስገን ሲነግረው ባለፈው ቲና አንድ ነገር ብትሆን ከአንተን አልፋታህም ስላለው ተመስገንን ስለፈራ በቃ ከኔ ራስ ላይ ወርድም። ስለዚህ እኔ ተመስገንን አግኝቼ ቲና በራሷ ፈቃድ እንደወጣችና ከሀገር እንደወጣችና ነግረዋለሁ ብሎ ጠብቆትም ነበር። መንገድ ላይ ያገኘው ግን እንዲህ ሲል ነበር የነገረው። በቲና ሰበብ እኔ እንዳፈልገ ከዚህ በኋላ ቲና ከሀገር ወጥታለች አውቃለሁ ሲለውም ተመስገን እኔ አውቃለሁ ቀድሜ ብሎታ ማለት ነው። ታዲያ የት ሀገር ነው ያለችው ሲለውም ሊነግረው አልቻለም። ወይንህ እንዳንተ እንዴት ልነግረህ እችላለሁ ብሎ ጥሎት ሄዷል ማለት ነው። ታዲያ እዛው ጥሎት ሄዶ እያለ እንግዲህ እዚህ ጠብቀኝ ስላለውም እዚህ ጠብቀኝ ስመለስ አናግርሃለሁ አሁን ሰው ቀጥሮኛ ብሎ ትቶት ሄድ ስለነበረ እንግዲህ እዛ እየጠበቀው እያለ ነበር ማለት ነው። ግን እሰራልሃለሁ እንደዚህ ተቀለድክብኝማ ሲል ነበር ማለት ነው። ምናልባት ቲናን የሚፈልጋት ሰው እድል የትሁት እህት መሆኗን ሲያቅ የተመስገን እንግዲህ የሚስቱ እህት መሆኗን ሲያቅ
ምናልባት እድል ሊዲያን ሳይሆን ሊያን ማለት ነው ወይ ሊጠልፋት ወይም ደግሞ ሊያግታት ይችላል ማለት ነው። ምክንያቱም ተመስገን መጉዳት ሲፈልግ ወይ ደግሞ ሊያን አግተው ያንን ብር ይህን ያክል ብር ክፈሉ፣ ይህም ያክል ብር ካልከፈላችሁ አንሰጣችሁም ሊሉም ይችላሉ ማለት ነው። ምክንያቱም ቲና ቤተሰብ መሆናቸውን ስላወቀ የቲናን ቤተሰብ አንድ ሰው ያግቱና ያን ቲና የወሰደችውን ብር ሊያስመልሱ ይችላሉ ማለት ነው። እንግዲህ ሊያ መንገድ ላይ ወክ እያደረገች ስትወጣ ከዛ ልጅ ጋር ቲናን ከሚፈልጋት ልጅ ጋር ተገናኝተው ሁለቱም በድንጋጤ ተፋጠው እዚህ ላይ ነበር ያለቀው ማለት ነው። ቀጣይ እንግዲህ የቲናን የሚፈልጋት ልጅ ምናልባት ሊያን ይጠልፋት ይሆን ወይስ ደግሞ ወዶ አፍቅሯት ይጠልፋት ይሆን ወይስ ደግሞ በትሁት እህቱ መሆኗን አውቆ እያግታትና ይህን ያክል ብር አምጡ ይል ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።